ባይዘይ ደምሳሽም በቁርአን ውስጥ ተጠቅሼ ነበር ሱራ 16 እና ሰርዘውብኝ ነው እንጂ ነብይ ነኝ እያለ ነው። ሰምታችሁታል ብዬ አስባለሁ። በቁርአን ውስጥ እኔ ነበርኩ የመጨረሻው ነብይ፣ ግን የኔን ስም አጥፍተው መሐመድ የመጨረሻ ነብይ ብለዋል ቁርአን ውስጥ እያለ ነው። እና ለደምሳሽስ ምንድን ነው የሚመልሱለት? እሱንም እንግዲህ ደምሳሽ ምላሽ እንጠብቃለን፣ ለሱ የሚመልሱት ነው። ኦቨርኦል ግን እኛ እስልምና የሚባል ሃይማኖት በሃይማኖት ደረጃ የነቢያት አስተምሮ ነው፣ የነቢያት ሃይማኖት ነው የሚለውን ቻሌንጅ እናደርጋቸዋለን። መረጃ ሊያመጡለት ይችላሉ የሚለውን ማለት ነው። ሰመርቃንዲ ሱዲ ነው የሚለው እና ጀማል እንኳን ደህና መጣች። ትንሽ ድምፅን ከፍ አድርገው። እንኳን ደህና ቆያችሁ። እፎይ እንደናችሁ? ደህና ናችሁ? አለን፣ ሁሉ ሰላም ነው። አልሐምዱሊላህ። አይሰማም? ይሰማል። ትንሽ ድምፅን ከፍ አድርገው። ኦኬ። ኦኬ ጀማል ሰላም ነው? እፎይ ይሰማል። እንኳን ደህና መጣ። እንኳን ደህና ቆየህ። ኦኬ ሱድ አንዳንድ ነገር ትምህርት መማር ፈልጌ ነበርና እችላለሁ? ኦኬ ጥያቄ ከሆነ ትንሽ ቆየት ትበል። አሁን ቶፒኩ ላይ እንቆይና ትምህርት ከሆነ ትንሽ ቆየት ትበልና ትጠይቀናል። ኦኬ ጀማል ወይ ትንሽ ድምፅን ከፍ ማድረግ ትችላለህ? አዎ ይቻላል። ኦኬ ትንሽ ከፍ አድርገልን። ይሰማል? አቢብ በደንብ ጀማል? ጥያቄ አለ። የጥያቄ ሰዓት ነው። እንኳን ደህና መጣ። አሁን እኔ ተመልሻለሁ። አይሰማም? የዘማ ትንሽ ድምፁ ተውጧል። ማለት የጥያቄ ሰዓት ነው እንዴ? ጥያቄ ትንሽ ቆየት ትበል። ሳውድ ጥያቄ ትንሽ ቆየት ትበልና ትጠይቃለህ። ቆይ እዚሁ ቆይ። ኦኬ ጀማል መርሐባ። አይሰማም? የሆነ ሩቅ ነው ድምፅ። ኤርፎን ነው እንደ ኤርፎን ነው የምትጠቀመው? ላውጣው? ነቃለው። ኤርፎን ሲሆን እንትን ያደርገው። ነቅሌዋለሁ። ኦኬ ይሰማል? ነው አሁን ይሰማል። መልካም። እስልምና የነቢያት አስተምሮ ነው ብለህ ታምናለህ? አዎ። ኦኬ ነቢያት እምነታቸው እስልምና ነበረ? አዎ። ኦኬ ነቢያቶች ስለዚህ ሃይማኖታቸው እስልምና ነው ማለት ነው? አዎ እንደኛ እንደ ሙስሊሞች። አዎ እኔ ያን ብዙ እውቀቱ የለኝም፣ ግን እስኪ የሆነች ጥያቄ አለችኝ ወደ አንተ ጋር ማቀብለው ማለት ነው። ትጠይቃለህ። ትንሽ ቅድሚያ ቶፒኩን እንትን አድሬስ እናድርግ። ትጠይቃላችሁ። የነቢያት አስተምሮ ነው እስልምና የሚባል በሃይማኖት ደረጃ የነቢያት አስተምሮ ነው ስትል ማስረጃ ማምጣት ይቻላል? ግን ማለትም መሐመድ ይህንን ከመናገሩ በፊት የነቢያት እምነት ነው የሚል ማስረጃ ከታሪክም ሆነ ከፈለጋችሁት ከአርኪኦሎጂካል ፋክቶችም ከሆነ ከየትኛውም ሁኔታ እስልምና የሚባል ሃይማኖት እንደዚህ እንደዚህ ነበረ፣ ስርዓቱ እንደዚህ ነከሌ ይከተሉት ነበር የሚል ዶክመንትድ የሆነ መረጃ ማምጣት ይቻላል? ከመሐመድ በፊት የነበረ? እሺ ማስረጃ ማምጣት ይቻላል። ኦኬ እሺ ጠቁመን። ከምን ላይ ማስረጃ ይላቅርብ? ቆይ አንተ ተራ ጠብቃ። ጀማል ወይ እሺ ከምን ላይ ነው ማቅረብ የሚቻለው? ሰመርቃንዲ ተመለስ። ይቻላል? አዎ ከምን ላይ አለ? ጀማል አቤት፣ አይሰማም? ሙሐመድ ረሱሉላህ የሚለው አለ። ቆይ ሳውዲ ሱድ ተረጋጋ። ቆይ ተራ ጠብቅ።
በደንብ አስተውል ጀማል። አዳም አባታችን አደም አለይሂ ሰላም መጀመሪያ ሲፈጠር ሙስሊም ነበር። ኦኬ፣ ይህንን እስልምና ሃይማኖት ለመኖሩ ሙሐመድ ከተናገረው አዳም ሙስሊም ነው ኢብራሂም ሙስሊም ነው እያለ ከመናገሩ ወይ ጀማል እኮ ይህንን ክሌም ያደረገው ሙሐመድ ነው። ሙሐመድ ከማለቱ በፊት እስልምና የሚባል ሃይማኖት ነበረ፣ ሰዎቹ የሚከተሉት ሙስሊም የሚባል ሃይማኖትን ነው እንዲህ የሚል አንድ እንኳን ማስረጃ ይኖራል? ኦኬ፣ ማስረጃ ምን ላይ? አይደለም አንድ ሺህ ማስረጃ ላመጣልህ እችላለሁ። አንድ ብቻ ነው ፈልገው፣ እኔ በቂ ነው። አንድ በቂ ነው። እኔ ልመልስ። ሙስሊም ነበረ። ሳውድ ላስወጣ ነው ሚዩት ማታደርግ ከሆነ ተራ ጠብቅ። ሚዩት አድርግ። ቆይ እዚህ ጋር አንድ ጥያቄ፣ ማርያም ሙስሊማ አይደሉም እያልከኝ ነው አንተ? ድምፅ በጣም ይርቃል፣ ግን ከስር ላላችሁ ይሰማችኋል? የሱ እፎይ በጣም ድምፁ ርቋል፣ ግን ያንተ እየተሰማ ነው? የሱ ለአንተ እየተሰማ ነው? የሱ ድምፅ ለእኔም ይርቅብኛል። ኤርፎን ካልሆነ ቦታ ቀይረ። አይ ቲንክ ያ ከስር ላሉትም ብዙም እየተሰማቸው አይደለም። ኦኬ፣ መሰማት ትሰማለህ እኮ። ችግሩ ምንድነው? እሱ ይርቃል ድምፅህ። ቦታው መሰለኝ። እስቲ አሁን በደንብ አውራ። ነቢያቶች ምን ነቢያቶች መጀመሪያ ሲፈጠሩ እኮ ሙስሊም ነበሩ። ከአባታችን አደም አለይሂ ሰላም ጀምሮ ሙስሊም ነበሩ። እንደዛ ካልሆነ እኮ ለሱ ይሄንን ላልክበት ነቢያቶች ሲፈጠሩ ሙስሊም ናቸው፣ እስልምና የሚባል ሃይማኖት አለ የሚል ሙሐመድ ከመናገሩ በፊት አንድ ማስረጃ ሊመጣ ይችላል ወይ ነው? ነቢያችን እኮ ሃይማኖት መስራች አይደሉም። ሃይማኖት መስርተው ሳይሆን የተሸጋገረ ከዛ የመጣላቸውን ሃይማኖት ተቀብለው ነው ጎበዝ። ስለዚህ ከዛ የመጣውን ተቀብሎ ከሆነ ያስተላለፈው ከዛ በፊት ከሙሐመድ በፊት የነበረን እስልምና የሚል ጀማል ብዙ እኮ አይደለም የምፈልገው፣ አንድ መረጃ ብቻ። እስልምና የሚባል ሃይማኖት ሰዎች እነከሌ ሰንበድ የሚከተሉት ስርዓቱ እንደሆነ አለ የሚል ከሙሐመድ በፊት ዶክመንትድ የሆነ አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ወይንም ደግሞ በታሪክ ሂስቶሪካል ኤቪደንስ አንድ ብቻ አንድ አሁን አንተ ምን ነግረኝ? ነቢያት እንዲነበሩ እንደዚህ ወጥተው እንደዚህ ገብተው እሱ ሙሐመድ የተናገራቸው ነው። ልክ ደምሳሽ አሁን በቁርአን ውስጥ እኔ ተጠቅሻለሁ፣ ግን አጥፍተውታል። ሁሉም እኔን ሲከተሉ ነበር፣ ደምሳሽ እንደሚመጣ ፍቅር ሲዝምን እምነት ነበር የሚከተሉት ብሎ ተናገረ፣ መጽሐፍ ጻፈ። ይሄ ለደምሳሽ እንትን ሊሆን ይችላል፣ እንደ መረጃ ሊሆን ይችላል። ለደምሳሽ ተከታዩ እንደ መረጃ ሊሆን ይችላል። ኖ ፍቅር ሲዝም የሚባል ሃይማኖት የለም ብለን እኛ ግን ቻሌንጅ የምናደርገው እንዴት ነው? አንተ ከመወለድ በፊት ፍቅር ሲዝም የሚባል ሃይማኖት ለመኖሩ ማስረጃ አንጣ ብንለው ሊያመጣ አይችልም። ኖ አለ ሲል ግን ምን ያመጣልሃል? አሁን እሱ እዛው ከራሱ ካጻፈው መጽሐፍ ውስጥ ያመጣልህና ይኸው ፍቅር ሲዝም እምነት ተከታይ ነው ሙሐመድ የፍቅር ሲዝም እምነት ተከታይ ነው የሚል ጽሑፍ ያመጣልሃል። ይሄ ማስረጃ ሊሆን አይችልም። ማስረጃ የሚሆነው ምንድን ነው? ከደምሳሽ ከመወለዱ በፊት አንድ እንኳን ማስረጃ አንድ ነው የጠየቅነው፣ ብዙ አይደለም። አንድ እንኳን እምነታቸው እንዲህ ነው፣ ስርዓታቸው እንዲህ ነው፣ እስልምና የሚባል እንደዚህ። ምክንያቱም አሁን እስልምና ስትሉ እናንተ በአምስቱ ነገሮች ላይ የተዋቀረ ነው። በአላህ ማመን፣ በሙሐመድ እና በአላህ ማመን፣ በሰላት፣ በዘካ፣ ሀጅ እና እነኚህ አምስቱን የያዘ እነኚህ እስልምናን የሚያካትቱ የእስልምና መሰረቶች ናቸው። እስልምና የተመሰረተባቸው ማለት ነው። እንደዛ ብሎ ያስተማረ ከሙሐመድ በፊት አምስቱ እንደዚህ እስልምና የተመሰረቱበት ብሎ ዶክመንትድ የሆነ መረጃ አለ ወይ? ወይንስ
አይ ነቢያት አስተምሮ ነው ማስረጃ ስትባል መሐመድ ነግሮናል ብቻ ይሆናል። አይደለም ከቁርአን ከሐዲስ ብነግርህ ማለት ነው አንተ ላትቀበለው ትችላለህ። ስለዚህ እኛ አስተምረውናል፣ እኛ እንቀበላለን። ኦኬ ቁርአን ቅድም ምን ብለኸኛል መሰለ? ከመሐመድ በፊት የነበሩ ሰዎች ሙስሊም ናቸው ብለኸኝ ነበር አይደለ? ቁርአን ላይ እንደዛ የሚል አለ የለም እያልክ ነው አንተ? መሐመድ የተናገረው ነው እያልኩ እኮ ነው። ስለ ሰዎች መሐመድ ክሌም ያደረገውን እኔ ለምን ጠይቀሃለሁ? መሐመድ እኔ ሐሰተኛ ነው ብዬ ስለማምን የሰዎችን ታሪክ በውሸት ጽፏል ብዬ። ቆይ ጀማል ደምሳሽን ትቀበላለህ አንተ? ፍቅር ሲዝም ሃይማኖት መስራችን እሱ እኮ ፈጣሪ አላህ ያለውን ወደ ህዝቡ በተን እንጂ ሃይማኖት ለአንተ ነው እሱ ለአንተ ነው እሱ። እኛ ደግሞ መሐመድን ልክ እንደ ደምሳሽ ነው የምናየው። እንደ ደምሳሽ ኖርማል ሰው አድርገን ነው የምንወስደው። በቃ ከደምሳሽ ምንም አይለይ፣ ከሱ የተሻለ ቦታ አንሰጠውም። የባሰ ከሱ ሰዎችን በብዛት ለጥመት የዳረገ እንደሆነ ነው እንጂ ከደምሳሽ የተለየ አይደለም ለኛ መሐመድ። ስለዚህ ደምሳሽን መጥቶ በተመሳይ ምን አለ? በመጽሐፍ ቅዱስ ውስጥና በቁርአን ውስጥ ስሜ ተጠቅሶ ነበር፣ ነብይ ነበርኩኝ፣ የመጨረሻው ነብይ እኔ ነበርኩኝ አለ። ግን አጥፍተው ሰርዘው ቀድልሰው እንትን ብለውታል። ሰው ሁሉ ነቢያቶች ሁሉ ሲሰብኩት የኖሩት ፍቅር ሲዝም ሃይማኖትን ነው አለ። ማስረጃ ሲባል እዛው የጻፈው መጽሐፍ ውስጥ ያመጣልሃል። መጽሐፉን ከፈለግ ቴሌግራም ላይ አውራኝ፣ መጽሐፉን ሰጣለሁኝ። ልክ እንደ ቁርአን መጽሐፍ አለው። መጽሐፉም ደግሞ ከራሴ አይደለም የተናገርኩት ፈጣሪ ገልጾልኝ ነው ይላል። ኖ ፍቅር ሲዝም ተከታይ አይደሉም ስትለው እዛው እሱ ከጻፈው ውስጥ የፍቅር ሲዝም ተከታይ ናቸው የሚል ያሳይሃል። ኖ አይደሉም ስትለው ይኸው ማስረጃ ብሎ ያሳይሃል። ስለዚህ ደምሳሽን ልረታ የምችለው ደምሳሽ ሐሰተኛ መሆኑ የሚታወቀው መቼ ነው? ደምሳሽ ከመወለዱ በፊት ፍቅር ሲዝም የሚባል ሃይማኖት በዓለም ላይ ይታወቅ ነበር ወይ? ይህንን ሃይማኖት የሚከተሉ ሰዎች ነበሩ ወይ? መረጃ አንድ እንኳን ማምጣት ይቻላል ወይ? አይቻልም ከሆነ ስለዚህ ደምሳሽን ለምን እከተለዋለሁ? ደምሳሽማ ልከተል ከሆነ ሙሐመድን ለምን እከተለዋለሁ? ሙሐመድም ከ600 በኋላ 7ኛው ሴንቸሪ ላይ መጥቶ ነቢያቶች ከ1000 ዓመት በፊት የነበሩትን አይ መጽሐፍቶቻቸውን ሳይቀበል እኔን ሲሰብኩ ነበር ወይንም ደግሞ እስልምና የሚባል ሃይማኖት ነበር ሲለኝ አንድ እንኳን ማስረጃ ልክ እንደ ደምሳሽ ማምጣት ማይችል ከሆነ ለምን የምከተለው ሙሐመድን? ክርስትና ትክክለኛ ነው ብለህ ታምናለህ አንተ? ለእስልምናው መልስ የለህም? አሁን ኦፎ አንዴ እድል ትሰጡኛላችሁ? ቀጥል። ወይ አይ በቁጣ አይደለም እንግባባ። ኖ አልቆጣውም። አንዴ እድል ትሰጡኛላችሁ? ቀጥል። እሺ እስልምና የነቢያት ሃይማኖት ነው ብላችሁ ስለምታምኑ መረጃ ስጡን ነው ያንተ ጥያቄ። እሺ እኔ የምጠይቅህ ደግሞ ክርስትና የነቢያት የሁሉም ያለፉት ነቢያት ማለት ነው የነሱ ሃይማኖት ለመሆኑስ እሺ ለክርስትና መረጃ ታመጣለህ ወይ? መልካም። እኔ ስላላመጣሁኝ አንተ ማምጣት አትችልም ማለት ነው? የአንተ ሃይማኖትን የሌለ የተመሰረተው ስለሱ አይደለም። ፈጣሪ አላህ ነቢያቶችን በየላካቸው ሰዓት ያን የተለያየ የአምልኮ ህግጋት አለ። ለምሳሌ በእስልምና ህግጋት የሃይማኖት ህግ አልጠየኩም። ሳቢር ተመሳሳይ ህግ አይደለም የጠየቁ ሃይማኖቱ ስያሜው እስልምና የሚባል ሃይማኖት በመሐመድ ጊዜ ነው የጀመረው ወይንስ ከመሐመድ በፊትም እስልምና የሚባል ሃይማኖት ስም ነበረ? ከመሐመድ በፊት እስልምና ማለት አሁን በአንደኛ ደረጃ ምንድን ነው? አንድ አላህን ብቻ ማምለክ ማለት እኮ ነው። ሌላ ምንም አልጠየኩም። እስልምና የሚባል ሃይማኖት በሃይማኖት ደረጃ ከመሐመድ በፊት ስያሜው ነበረ ወይንስ አልነበረም? ስያሜው እኔ በወቅቱ ብዙ ባይኖረኝም እስልምና የሚለው ቃል ምንድን ነው? አንድ አላህን ማምለክ ነው። አይደለም ነብዩላህ አይደለም አብርሃም እስላም ነበር። ያልተጠየቀውን አትመልስ። እንደዛ ከሆነ አንድ አምላክ ከሆነ ዋቄ ፈታም አንድ አምላክ ነው የሚያመልከው። በዓለማችን ላይ አይሁዶች አንድ አምላክ ነው የሚያመልኩት፣ እኛም አንድ አምላክ ነው የምናመልከው። እንደዛ ማለት አይደለም። አሁን የጠየቅኩ እኔ እስልምና የሚባል ሃይማኖት በደንብ አስተውል። እስልምና የሚባል ሃይማኖት ስያሜው በመሐመድ ጊዜ የመጣ ነው ወይንስ ከመሐመድ በፊት እስልምና የሚባል ሃይማኖት አለ ተብሎ የተመሰረተውን በእንደዚህ ላይ የሚል አሁን እናንተ 5
የእስልምና ምሰሶዎች እስልምና የተመሰረተበት 5 ምሰሶች አሉ እንደምትሉት እንደዛ ነው። አሁን እኮ ምን መሰለህ ስለ ሰላት ስለ ዘካው ምናምን እሱን ተውና የሁሉም ነቢያት አያስፈልግም ምንድነው አያስፈልግም ወይ ለማለት አይደለም። አንተ መረጃ ካልተቀበልክ እስልምና የተመሰረተው ለምን ትዋሻለህ? ለምን ማን ልታታልል? እስልምና የተመሰረተው በ5 ነገሮች ላይ ሆኖ ሰላትን ተወው አልከኝ። ሰላትን አንድ ሙስሊም ካልሰገደ ሙስሊም መሆን ይችላል? አይችልም። እንዴት ይችላል? ሰላት ግዴታ ነው። ለምን ትለኛለህ? ሰላት ካቆመ ሙስሊም ካልሆነ እነ ሰላትን እነ ዘካትን እነ ሐጅ ተዋቸው ብለህ እንደ ተራ ነገር ለምን ትቆጥራለህ? 5ቱ ነገሮች እስልምና የተመሰረተበት ከሆነ ይህንን ወደኋላ መለስ ስትልና ከሙሐመድ በፊት እስልምና በ5 ነገር ተመስርቷል፣ ይህ የሚል መግለጫ አንድ ማስረጃን የጠየቁህ ሳቢር፣ ብዙ አይደለም። አንድ ማስረጃ ከሙሐመድ በፊት እስልምና እነከሌ ሲከተሉት የነበር ሃይማኖት ነው የሚል አንዲት መስመር ብቻ ማስረጃ። እሺ መረጃ ከምንድን ነው የምትፈልገው አንተ? ከመጽሐፍ ቅዱስ ነው ከቁርአን ነው ወይስ ከምንድን ነው? ከፈለግከው አምጣልኝ፣ ግን ከሙሐመድ በፊት። ከቁርአን አትቀበልማ? ሙሐመድ በፊት ከሆነ እቀበላለሁ ቁርአኑ። እኔ አልተግባባንም እኮ እኔ እና አንተ። ተግባብተናል። ቁርአን ሙሐመድ ነው ብለህ ነው የምታምነው አንተ? ከሙሐመድ በፊት የሆነ መረጃ ከሆነ እቀበላለሁ። ደምሳሽም እኮ መጽሐፉን ፍቅር ሲዘመን ሲጽፍ የኔ አይደለም ብሎ ነው የሚጽፈው። ሞርሞንም ያንን መጽሐፍ ይዞ ሲመጣ የኔ ነው ብሎ አይደለም፣ መልአክ ተገለጠልኝ እንዲህ መልአክ አመጣልኝ ብሎ ነው እዞ የወረደው። ልክ እንደ ሙሐመድ ከሄራ ዋሻ ውስጥ እንደተገለጠለት ሞርሞንም ጫቅ እንትን ውስጥ ተራራ ላይ ቆይቶ ሲመጣ መጽሐፍ ይዞ ሲመጣ እንደዛ ነው፣ ልዩነት የላቸው። ደምሳሽም በተመሳሳይ ፍቅር ሲዘመን ይዞ መጽሐፍ ይዞ ሲመጣ ምላሴን እንደዚህ እንትን ገርፎኝ እንደዚህ ሆኖ እንደዚህ ተፈጥሮ መልአክ መጥቶ እንዲህ መጥቶ የሚለው ተመሳሳይ ናቸው ለኛ። አሁን የኛ ጥያቄና ቻሌንጃችን ምንድን ነው? ከሙሐመድ በፊት እስልምና የሚባል በደንብ አስተውል፣ እስልምና የሚባል ሃይማኖት እንዳለ ሃይማኖት እስልምና የሚል ማስረጃ አንድ ብቻ ከሌለ ግን ከደምሳሽ ለምን ትቃወመዋለህ? ደምሳሽም ተነስቶ መጽሐፉ ላይ ነቢያቶች ሁሉ ፍቅር ሲዝም እምነት ተከታይ ናቸው፣ የነቢያት ሁሉ እምነት ፍቅር ሲዝም ይባላል እያለ ነው። አንተ እንደምትለው አንተ ምን እንደምትል ሰው ሁሉ ሙስሊም ነው፣ ነቢያቶች ሁሉ ሙስሊም ናቸው፣ እስልምና የነቢያት ሃይማኖት ነው፣ እስልምና የሚባል ሃይማኖት አለ መፈክር ነው። ይህንን የተናገረው ማነው? ሙሐመድ ነው። ከዛ በፊት የተናገሩ አሉ ካልከን እስልምና የሚባል ሃይማኖት ብለው የተናገሩትን ስማኝ። እኔ ደግሞ ሰምቻለሁና አንተም ተራ ስማኝ። እሺ አንተ ይህንን ተናገርክ አይደል? እሺ በእናንተ በክርስትና እምነት ደግሞ ክርስትና የተባለው እምነት በመጽሐፍ ቅዱስ መጀመሪያም ትክክለኛው መንገድ በክርስትና ነው የሚል አንድ ከባይብል አለ። ታመጣለህ ይሄንን አንተ? ኦኬ ማምጣት እንደማችል ተግባባን ማለት ነው። አሁን እስልምና ተግባባን አይደለም ታመጣለህ ነው ወደ እኔ የምመጣው እንደዛ ነው። ለጠየቅኩህ ያንተ ለእኔ ምላሽ አይሆንም እኮ ምክንያቱም እኛ ነቢያቶች ሁሉም አንዴ እኛ በስያሜ ደረጃ በደንብ አስተውል። አዳም ክርስቲያን ይባላል፣ አብርሃም ክርስቲያን ይባላል። በስያሜ ደረጃ አስቀድሞ ነበር ብለን አናምንም። አዳምጥ። በስያሜ ደረጃ አስቀድሞ ነበር ብለን አናምንም። በስያሜ ደረጃ የተሰየመው መቼ ስለሆነ? በአዲስ ኪዳን ስለሆነ። አስቀድሞ እግዚአብሔርን የሚያምኑ ተስፋ የሚያደርጉ የሚጠብቁ ነበሩ። በትንቢተ ኢሳይያስ ምዕራፍ 56 ላይ ከቁጥር 3 አካባቢ ጀምሮ በቅጥሬና በቤቴ ውስጥ አዲስ ስም የማይጠፋ ስም እሰጣቸዋለሁ አላቸው። አዲስ ስም እንደሚሰጣቸው ነገራቸው። በትንቢት ይጠብቁ ነበረ። ማቴዎስ ወንጌል ምዕራፍ 16 ላይ በቤት ውስጥ ክርስቶስ ቤቱን መሰረተ ቤተክርስቲያንን። ከዛ በኋላ ስያሜው ተሰጣቸው። እናንተ ግን አለ ብላችሁ ስላመናችሁ በደንብ አስተውል። አለ ብላችሁ ባመናችሁበት ቅጽበት ላይ ማረጃ ማምጣት ግዴታ አለባችሁ። እሺ አሁን የጠቀስከው ከመጽሐፍ ቅዱስ እኮ ነው። እኔ የሚሰጥህ ከቁርአን ካልተቀበልክ በምንድን ነው የምንግባባው? እሺ ጎበዝ፣ አንተ የምትሰጠኝ ቁርአን በደንብ አስተውል። አንተ የምትሰጠኝ ቁርአን መጽሐፍ ቅዱስ እኮ ነው። ቆይ አንተ የምትሰጠኝ ቁርአን የሙሐመድን እምነት ነው። እኔ ደግሞ እየነገርኩ ያለሁት የነቢያቶቹን የራሳቸውን መጽሐፍ ነው። አየህ ምን ያህል ልዩነት እንዳለን። እኔ ኢሳያስ ቆይ ፕሊዝ ኢሳያስ ምን እንደሚያምን ነው እየሰጠው ያለሁት። አንተ ስለ ኢሳያስ ግን የምንነግረኝ ከኢሳያስ መጽሐፍ ሳይሆን ከሙሐመድ መጽሐፍ ነው።
ስለ ኢየሱስ አስተምሮ እኔ ስናገር ራሱ ኢየሱስ ስላስተማረው ከሐዋርያቱ መጽሐፍ ነው። አንተ ስለ ኢየሱስ የምንነግረኝ ከ700 ዓመት በኋላ ሙሐመድ ስለነገረህ እንጂ ስለ ኢየሱስ አስተምሮ አይደለም። ስለ ሙሴ እኔ ስናገር ሙሴ ስላስተማረው መጽሐፉ ስለ ራሱ መጽሐፍ በመጽሐፉ ነው የምነግርህ። ስለ ዳዊት ሳወራ ከራሱ መጽሐፍ ነው። ስለ ሰለሞን ሳወራ ከራሱ መጽሐፍ ነው ማወራው እኔ። አንተ እነኚህ ሰዎች ግን ሙስሊም ናቸው ስትል ከራሳቸው መጽሐፍ ላይ ሳይሆን መቼ ነው? ከ1000 ዓመት በኋላ ሙሐመድ ስለነገረህ ነው። አለ የሚል ክሌም ስላደረግ ስላቀረብክ ያንን ክሌምህን ፕሩቭ አድርገህ ነው ከሙሐመድ በፊት። እሺ ለኔ መረጃ ሲጠኝ ክርስትና የነቢያቶች ሃይማኖት ነው የሚለው መረጃ ሲጠኝ አንተ መረጃ እንደጠየቅ ማለት ነው። እኔ ኦኬ ቴንክ ዩ በቃ ነገርኩህ። የመረዳት ችሎታ እዚህ ናህል ከሆነ ቴንክ ዩ። ኦኬ ሙቤ ቀጥል። ጀማል ተመለስ። ቀጥል። እሺ አብዲ ጀማል ተመለስ። ሰላም ነው ፎይ መስገነው እንዴት ነው? እኔ አንድ ጥያቄ ነው ያለኝ በዚሁ ባነሳችው ነገር ላይ እሱም ኢየሱስና ሙሐመድ አለይሂ ሰላቱ ሰላም ኢየሱስ ክርስቶስ እንደዚህ ኢሳ አለይሂ ሰላም ቆይ አከራካሪ ከሆኑ እዚሁ ላይ ትቼ አብዲ ፈልግ አንድ ነገር እኛ የእናንተን ኢሳን ከኢየሱስ ጋር አገናኝተህ ከመሐመድ ጋር እና ብለህ አታብራ። ይገናኛሉ ብለን አናምንም። የእናንተ ኢሳ እዛው ቁርአኑ ላይ ፈልጉት። ምንድነው እሱ? ወደ ፖይንቱ እንግባና ጥያቄ ካለ እዛው ላይ በዛው አስተካከል መመለስ ትችላለህ። በጥያቄ አድርገህ መመለስ ትችላለህ። ቆይ አዳምጠኝ። ስለዚህ በደንብ አስተውል። ሀቢብ እንትን ሊሰጠን ይችላል። አጥፋው። በደንብ አስተውል። እስልምና የሚባል ሃይማኖት በስያሜ ደረጃ ሙሐመድ ከመምጣቱ በፊት ነበር ብለህ ታምናለህ? ኦኬ፣ በደንብ አስተውል። ሙሐመድ ከመምጣቱ በፊት በስያሜ ደረጃ እስልምና የሚባል ሃይማኖት አለ ብለህ ታምናለህ? ኦኬ፣ ማስረጃህ ምንድን ነው? አላህ ሱብሓነሁ ወተዓላ ኢነ ዲን ዐንደ ላሂ ልእስላም ያለው አላህ በነበረበት ሆኖ ነው እንጂ ሙሐመድ ስለመጣ አይደለም ፈጣሪ የመጣው። ኦኬ፣ መረጃ የተነገረው መቼ ነው? ሜሴጁ በሙሐመድ ላይ ይሁን እንጂ በማንም ላይ ይሁን። እኔ ጠየቅኩህ፣ በደንብ አስተውል። ከሙሐመድ በፊት መረጃ አለ ብለህ ታምናለህ ስልህ፣ አዎ ከሙሐመድ በፊት እስልምና የነቢያት አስተምሮ ነው የሚል መረጃ አለኝ አልከኝና የጠቀስከው ግን ሙሐመድ ተወልዶ 40 ዓመት ሞልቶት ከ40 ዓመት በኋላ ሄራ ዋሻ ውስጥ ሄዶ የሆነ አካል ጨምቆት ከዛ በኋላ ከድጃ ቀሚሷ ውስጥ ከታው ከዛ ነብይ ትሆናለህ ብለውት ወረቃና ከድጃ ከዛ በኋላ ነብይ ነኝ ብሎ የተናገረውን ነው እየነገርከኝ ያለኸው። እኔ ደግሞ የጠየቅኩህ ሙሐመድ ነብይ ነኝ ከማለቱ ከ40 ዓመት በፊት ያለውን ታሪክ ነው። ያው ሙሐመድ ላይ ሜሴጅ ወረደ። ሜሴጅን ያወረደው አላህ ደግሞ ከሙሐመድም በፊትም የነበረ ለነቢያቶችም ትምህርት አቀብሎ ወደዚች ምድር የላከ አምላክ ማስረጃ ሜሴጁ አሁን ላወራሃ ከሙሐመድም በፊት ልኮ ብለህ የለ ከሙሐመድ በፊት በደንብ አስተውል። ከሙሐመድ በፊት ኢስላም የሚባል ሃይማኖት ነበር የሚል ማስረጃ አላህ ሜሴጅን ያወረደው አላህ ነበረ። እሱ የነበረው አላህ ደግሞ አላህ ነበር አልነበረም እኮ ገና በኋላ እንመጣበት ነው። ቶፒካችን አለ ዘንድ ተቀባይነት ያለው እስልምናን ወድጄላችኋለሁ። እኔ እኮ አትቀበለው፣ አትውደደው፣ አይውደደው፣ ይውደደው ምን አገባኝ እኔ። አሁን ከሙሐመድ በፊት እስልምና የሚባል ሃይማኖት ለሰዎች ተሰብኳል አለ ማስረጃ ስላልክ ከሙሐመድ በፊት ይህንን ከመናገሩ በፊት ሲንግል ኤቪደንስ እስልምና የሚባል ሃይማኖት በሃይማኖት ደረጃ አለ ወይ? አላህ አደምን እንደፈጠረ ትክዳለህ ብሮ? አደምን አላህ አልፈጠረው ምን ያላ የሚባልም የለም ብዬ ነው ማምነው። አደምን ፈጠረ። ከዛ ይሄ ማስረጃው ደግሞ ቁርአን ነው። ከዛ በኋላ
አየህ ሙስሊም ነው አደምን አላህ ስለፈጠረው ይሄው የወረደ ይሄ እኮ አርጉመንት ማለት ነው። ፈጣሪ ደምሳሽ የሰጠን እንደሚለው አሁን ከፈጣሪ የመጣልን ማስረጃ ነው አለ። አይደለም? ደምሳሽ እስልምና አደም ፍቅር ሲዝም እምነት ተከታይ እንደሆነ። አዎ ይኸው ፍቅር ሲዝም እኮ ነው አደምን የፈጠረው። ማስረጃ ይኸው ፍቅር ሲዝም መጽሐፍ ውስጥ። ሀይ ኧረ ተው ሙስሊሞች ተው እንጂ ሙስሊሞች። እፎይ እዚህ ጋር አደምን እግዚአብሔር አልፈጠረውም እያልክ ነው? አልወጣኝም። እግዚአብሔር ቢፈጥረውም በደንብ አስተውል። አይደለም እናንተ ካላችሁ ክሌሙ ጋር የሚገናኝ አይደለም። አላህ ፈጠረው ብትል እንኳን እስልምና ከዛ በፊት ነበር ለሚለው ማስረጃ ግን እንደዛ አይደለም የሚመለሰው። አደምን አላህ ፈጥሮታል የሚል ሙርግት አይደለም አሁን የያዝነው። ፈጠረው አልፈጠረው የሚል አይደለም ሙግታችን። እስልምና የሚባል ሃይማኖት ቆይ እስልምና የሚባል ሃይማኖት እዚህ ጋር ፖይንቱ እንደሆነች እፎይ አይደለም እኔ አስጨርሳለሁ። ችግር የለም አዳምጥ። እስልምና የሚባል ሃይማኖት በሃይማኖት ደረጃ አስቀድሞ ነበር ብላችሁ ክሌም ስላደረጋችሁ ሲንግል ኤቪደንስ ማምጣት ይቻላል? ይቻላል እኮ እያልኩ ነው። አሁን ከቁርአን ስንነግርህ በመሐመድ ላይ እኛ ከመሐመድ በፊት ነብያቶች ነበሩ። እነዛ ነብያቶች የሚያመልኩት እስልምናን ነበር። ከዛ ጎበዝ ጀማል ገብቶታል። አሁን ጀማልና ጨብጭቡለት። ጎበዝ በደንብ አሁን አግኝቶታል። አዎ መረጃ ማምጣት እንችላለን። ከመሐመድ በፊት ነቢያት ነበሩ። ነቢያቶችም እስልምናን ነበር የሚያምኑት ብሏል። አሁን እቺ ላወራሃት ሙሐመድ እንደዚህ ከነገረህ ውጪ እኛ እስልምና የሚባል ሃይማኖት ነው ምናመልከው ያሉበትን ወይንም ደግሞ እነሱ እንኳን ባይሉ ራሳቸው ክሌም ባያደርጉ እንኳን አንድ የታሪክ ማስረጃ እንኳን እስልምናን ያምኑ ነበር የሚል ከሙሐመድ በፊት የነበረ አንድ ማስረጃ ስጠን። አንድ ብቻ። የሁሉም ምን አለ መሰለህ፣ አሁን በዛ ሰዓት የሁሉም እንትን አላቸው፣ መጽሐፍ ወረደላቸው ማለት ነው። ማን ወረደላቸው? አላህ ወረደላቸው። ለኢየሱስ አወረደለት፣ ለመሐመድ አወረደለት። አረ ማስረጃ ተው። እስልምና ሃይማኖትን እንከተላለን ያሉበትን እኛ ከማን ነው መስማት ያለብን? ከነብያችን አለይሂ ሰላቱ ወሰላም ጎበዝ ፔሬድ ከሳቸው ነው። የፍቅር ሲዝም እምነት ተከታዮችም ማዳመጥ ያለባቸው። ስለዚህ ደምሳሽን ይሆናል ማለት ነው። ደምሳሽን ይከተላሉ። ስለዚህ ደምሳሽን የምትቃወሙበት ምንም ሞራል የላችሁም። እፎይ የራስህን መንገድ አትሄድ። እስኪ አንድ ጥያቄ ልጠይቅህ እዚህ ጋር። ምንም የራስህን መንገድ መሄድ እኮ አይደለም ነው። እንደዛ እያረክ እኮ ነው፣ የራስህን እያመቻቸህ እኮ ነው። ምን አድርጌ ያመቻቸው እኮ ልነግርህ ስል አሁን ለምሳሌ ሁሉም ፉርቃን ምናምን የሚባል የሆነ ወረደላቸው ላይ አንተ ብነግርህ ላይገባህ ይችላል። ወረደላቸው ነቢ ኢሳ ኢየሱስ። እሺ አሁን ማስረጃ አንጣ። ወረደላቸው አይደለ? እንደዛ እንደወረደላቸውና ሃይማኖታችን ጀማል እኛ ሙስሊም ነን ያሉበትን እሺ አሁን ወረደላቸው ባልከው መጽሐፍ ውስጥ አሳየን። እሺ ከቁርአን ላይ ልንገር። ኦኬ ቁርአን ነው እንደወረደላቸው ለነ ሙሳ ለነ ኢሳ? አዎ መዝሐብ የራሳቸው የሆነ መዝሐብ አላቸው። አሃ ቁርአን ነው መጽሐፉ? አዎ ቁርአን ነው። አላህ አሃ በደንብ አስተውሉ። ለሙሳ የወረደው ቁርአን ነው። አላህን ቁርአንን አወረዳ በሙሳሌ ማለት ነው። በሙሳሌ ማለት ነው። ለመሐመድ በዚህ እዘዛቸው ብሎ ህዝቦቹን እንዲያዝ ተነገረው። ከዛ ለኢሳም ደግሞ እንደዚህ እንድትል ህዝቦችህን እዘዝ ብሎ ተነገረው። ከዛ የዛኔ ህዝቦችን ያስተምራል። መሐመድ ሲመጣ ደግሞ ለመሐመድ ለራሱ የሆነ ማስተማሪያ ያወረድለት ማለት ነው። ቀላል ጥያቄ ልጠይቅ ሙሳ ጀማል፣ እኔ አለሁኝ። ጀማል አስተውል። እኔ አለሁኝ፣ የኔ አባት አለ፣ አያቴ አለ፣ ሶስታችን አለ። ማን አልኩህ? እኔ፣ አባቴ፣ አያቴ። ማን አልኩህ? ጀማል እኔ አለሁኝ፣ አባቴ አለ፣ አያቴ አለ። ገብቶሃል? አሁን ሶስት ሰዎች ጠራሁልህ አይደለ? አሁን ሶስታችንም
የራሳችንን ዳሪ የምንይዝበት መዝገብ አለን። አያቴም ስለ ራሱ ስለገጠመኙ፣ ስለ ላይፉ፣ ስለ ራሱ እና ስለ አቋሙ፣ ስለ እምነቱ የጻፈው አለ። ቆይ አባቴም እንደዛው የጻፈው አለ፣ እኔም የጻፍኩት አለ። ሊስን ስለ አያቴ ማስረጃ የሚሆነው ቆይ ስለ አያቴ የሚወደው የሚጠላው ማስረጃ የሚሆነው እኔ የጻፍኩት ነው ወይንስ እሱ ራሱ የጻፈው መጽሐፍ ላይ ነው? በመንፈስ አብ ወልድ መንፈስ ቅዱስ ትላላችሁ በክርስትና ሃይማኖት። ከዛ ወይ አንድ ቀልድ ናቸው ትላላችሁ። ወይ ቀልድ። ምኑን ከምኑ አገናኘው ደግሞ? ቆይ አይደለም አዳምጠኝ። አሁን እኮ አንተ የምትሄደው በሌላ እየሄድክ ነው። እንደዛ አይደለም። ይሄ እንደዛ ሳይሆን አሁን ለምሳሌ ኢሳ ኢየሱስ ማለት ነው በለው እንወደዋለን እናከብረዋለን በለው። ምን ውስጥ ገባ ደግሞ? አይደለ አዳምጠኛ። እሺ ቀጥል። ጥያቄው ምንም እያገኘኸው አይደለም። የማርያም ልጅ ነው ኢየሱስ ነው አይደለም? ምንድን ነው ከጥያቄው ጋር ምን አገናኘው ጀማል? እስኪ አንዴ ጥያቄ ጠይቄ ብቻ ልውጣ። ጀማል ከጥያቄው ጋር ምንም አይገናኝም እያወራህ ያለው እኮ። እንሄዳለን እኮ ወደዛ። ቀጥል። እሺ ኢየሱስ የማርያም ልጅ ነው አይደለም? በስጋው ከሷ ነው የተወለደው። ድምፅን ከፍ አድርገህ ትንሽ። እሺ በስጋ ከሷ ተወለደ፣ ከማርያም ተወለደ። ማን አባቱ ማን ነው? ያለ አባት ከእርሷ ተወለደ። እሺ ግን ፈጣሪ እንዳለው ውስጣቸው ያምናል። ራሱ ፈጣሪ ነው። ራሱ ፈጣሪ ነው። በስጋ ከእርሷ ተወልዷል። ሁለት ልደቶች አሉት። እሺ አዳምጥ። ቅድመ ዓለም ያለ እናት ከአባቱ ከአብ ተወልዷል። ዓለምን ከፈጠረ ነቢያትን ሲልክ ከቆየ በኋላ ደግሞ በስጋ ያለ አባት ከማርያም ተወልዷል። በስጋ ከእርሷ ተገኝቷል። አሁን ከቶፒኩ ጋር ምን አገናኘው? ቆይ ከቶፒኩ ጋር ቆይ ጀማል፣ ከእሷ ተረግዞ ከመወለዱ በፊት ማን እያስተዳደረ ነበር? ማን ነበር የሚጠብቃት? ራሱ ይጠብቅ ነበረ። በመጀመሪያ ቃል ቆይ የት ነበር ራሱ? ኦኬ ከመወለዱ በፊት የት ነበር ኢየሱስ? እሺ በዓለም ነበረ እኮ። ሆዷ ውስጥ ነው እየጠበቀ። በየትኛው ዓለም? አደራርቦ ቆይ እኮ ሆዷ ውስጥ ነው አደራርቦ ቆይ ሳይወለድ ማለት ነው እኮ። አሁን አንተ እኮ እዛ የመጣው አርጉመንት ከአነሳኸው ጋር ምንም አይገናኝም። አንዴ ላሳየሽ። አንዴ ክፈትልኝ ሀቢብ። ቆይ አንዴ። ለምን መሰለህ ጀማል፣ እኛ ምናምነው ወይም በደንብ ማወቅ አለብህ ነበረ። እርሱ በዓለም ነበረ፣ በዓለምም ዓለሙን በእርሱ የሆነው እርሱ በዓለም የሞላ በዓለም ያለ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 እንደሚናገረው እርሱ በዓለም ነበረ ዓለሙም አላወቀውም ይላል። ቁጥር 14 ላይ ቃል ስጋ ከሆነ በኋላ ደግሞ ቁጥር 18 ላይ በአብ እቅፍ ነበር ይለናል። ማንና ወርደው የሚሉት ጀማልን መሰለኝ። ኦኬ ጀማል ዮሐንስ 1 ቁጥር 10። አሁን ከቶፒኩ ጋር ምንም የሚያገናኘው ነገር የለም እኮ ወዳጄ። ከቶፒኩ ጋር ምንም። ቁጥር 10 ላይ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። ስለዚህ እሱ በዓለም ነበረ። ኤኒዌይስ ይሄ በዓለም የነበረው ወደ ቃል ስጋ ሆነ፣ በስጋ ተገለጠ። ዛሲት አሁን እናንተ ከያዛችሁት ቶፒክ ጋር እስልምና ከሙሐመድ በፊት ነበር ለሚለው ማስረጃችሁ ምንም አይረዳችሁም፣ ምንም አይገናኝም። እሱን እነግርሃለሁ እኔ እነግርሃለሁ። ግን እኮ አሁን ማስረጃ አለ ወይ እስልምና ከሙሐመድ በፊት ለመኖሩ? እናታችን ማርያም የሀቢቢ ወደ ላይ ፈጣሪ እግዚአብሔር እሷ እንድትፈጠር አድርጓት ነዋ። እናታችን ማርያም አድርገው ትንሽ ፕሊስ ቆይ አንዴ። ያ ራሱ ፈጠራት እኮ ይላል። ዓለሙ በሱ ሆነ ዓለሙም አላወቀውም ይላል። ዓለሙ በሱ ሆነ ማለት በዓለም ውስጥም አንተ አለህ፣ አንተ በሱ ሆነሃል። በቃል ማለት ነው። ሁሉን የፈጠረ ሁሉን ያስገኘ ቃል እርሱ በስጋ ተገለጠ ብለን ነው ምናምን ነው። ስለዚህ አሁን ቶፒክ ሽፍት ለማድረግ አትሞክር። በተቻለ መጠን እስልምና በቃ ትመልሳለህ። የመጨረሻ ያዛንስ ስማኝ አንዴ ምን መሰለህ፣ ቆይ አንዴ
ቻንስ ስጠኝ። የመጨረሻ ቻንስ ጀሚል፣ አሊያም አስወርዳለሁ። የመጨረሻ መልስ። እሺ ቆይ አንዴ እስልምና ከመሐመድ በፊት ለመኖሩ ከቁርአን ውጪ መረጃ ማምጣት ትችላለህ ወይንስ አትችልም? እኮ ከቁርአን ውጪ እኛ እኮ የሙሐመድን አስተምሮት እሱ ላከልን የእሱን ነው የምንከተለው። ከዛ በፊት ያሉ ህዝቦቹ የሚከተሉት ከዛ ከሙሐመድ ደግሞ ሃይማኖት መሪ መስራች ሳይሆኑ ሃይማኖት የመጣላቸውን ሃይማኖት ተከትለው የሚያስተምሩ ናቸው መሐመድ። ስለዚህ ከመሐመድ አስተምሮ ውጪ ከአንድ ሰው በደንብ አስተውል፣ ቁርአን የአንድ ሰው አስተምሮ ብቻ ስለሆነ ነው። አሁን ከቁርአን ውጭ ብንልህ ሙሐመድ ላይ ብቻ ወረደ ስለሆነ ነው። የሌሎች ነቢያቶች ፕሊስ አዳምጣ አደርበኝ። የሌሎቹ ነቢያቶች አስተምሮ ስለሌለው ነው። የሙሐመድ ብቻ ሙሐመድ የተናገረው ሙሐመድ ስለሌሎቹ ነቢያቶች ያወራው ብቻ ስለሆነ ለዛ አንቀበልህም። ምክንያቱም ከሙሐመድ በፊት የለም ይሄ መረጃ። ዘሆል ያለው ማን ነው? የሙሐመድ ብቻ ነው የሚሆነው ማለት ነው። ሙሐመድን ደግሞ እኛ ነብይ ነው ብለንም አንቀበልም። ስለዚህ ከሙሐመድ በፊት ማስረጃ የለም። ሰቢር ደጋግመ ማይክ እያነሳ ነው። መረጃ ያገኘህ እንዴ? ምን መሰለው አንተ እዚህ ጋር ስለ ክርስትና መልክ ታስተምር እንጂ የሆነ ጥያቄዎችን ምናምኖችን እኮ ለመጠየቅ ከፈለግ የሚያውቁትን ስለ እስልምና የሚያውቁትን ጠይቅ። መልሳለሁ ብለህ እንደዚህ ከሆነ እኮ ሰዎች አጠይቀን እስልምና ከመሐመድ በፊት ለመኖሩ አጠይቀን ሆነ መልሱ። አጠይቀን አጠይቅ ታከፍረናለህ። አጠይቅ እባክህ ተወን እባክህ። እኛ ዝም ብለን የነቢያት ሃይማኖት ነው እስልምና ሳትቀበሉ እንዳሞቱ እስልምና የነቢያት ሃይማኖት ነው እያልን አደባባይ ላይ ዝም ብለን እንረብሽ፣ ዝም ብለን አዋጅ እንናገር። መረጃ አዘጋጅ። እኛ እስልምና እያልን መፈክር እናውጅ። መረጃ ስንጠየቅ አትጠይቅ ብለህ በለን። እኔ ቤት የሚል ማስረጃ አሳይ። እኔ ቤት ሳምንት የተከታተለ አይምሮ የሚሰራ ጤናማ የሆነ እስልምና ውስጥ አይቀመጥም ለደቂቃ። ሳምንት በቂው ነው ከእስልምና ውስጥ ለመውጣት።